ሰላም ጤና ይስጥልን አድማጭ ተመልካቾቻችን እንደምን አላችሁ? ለዕለቱ ዋና ዋና ብለን ያዝናቸውን ዜናዎች ይዘን ቀርበናል። እስከ ፍጻሜያችን ድረስ አብራችሁን ቆዩ። ወደ 4 ኪሎ እንመለሳለን የሚለው ቅዠት በአስቸኳይ ማቆም ይገባል ሲል ስምረት ፓርቲ አስታወቀ። ግጭቱን ማንና መቼ እንደጀመረው ለማወቅ አስቀድሞ ተዘጋጅቶ የወጣው የኋላ ቀሩ ቡድን መግለጫ ከመስማት ይልቅ ገለልተኛ አካላትን የሚያደርጉትን የሳተላይት ክትትልና የክትትሉን ውጤት መጠበቅ ተገቢ ነው ሲል ስምረት ፓርቲ አስታውቋል። በቀድሞ የህወሓት አመራሮች የተመሰረተው ስምረት ፓርቲ የትግራይ ህዝብ የማይፈልገውና የማይመኘው አዲስ ወታደራዊ ግጭት መከሰቱን አስታውቋል። ፓርቲው በወጣው መግለጫ አሁን ፈተው ጦርነት በውጭ ኃይሎች ፍላጎትና እቅድ የሚመራ መሆኑን በመጥቀስ የሁኔታው ሚስጥር አስቀድሞ የታወቀ በመሆኑ እንቅስቃሴው ሳይስፋፋ የሚከሽፍ እንደሆነና የዚህ አላስፈላጊ ግጭት ዋና ሰለባ የሆነ ያለው የትግራይ ወጣት መሆኑ የሚያሳዝን ነው ብሏል። ፓርቲው አክሎም ቡድኑ የፕሪቶሪያውን የሰላም ውል በመጣስና የጊዜው አስተዳደሩን ስልጣን በኃይል ገልብጦ ህገወጥ አስተዳደር ከመሰረተ በኋላ አሁን ደግሞ ግዛታዊ አንድነት ማስከበር በሚል ሽፋን በውጭ ኃይሎች ተመክቶ አዲስ ጦርነት ተደግሷል ሲል ከሷል። ቀደም ሲል ሲካሄድ የነበሩ የዛቻና የትምክህት መግለጫዎች ቡድኑ ለጦርነት የነበረውን ከፍተኛ ፍላጎት የሚያሳዩ በቂ ማስረጃዎች እንደሆኑ አመልክቷል። በሌላ በኩል የፓርቲው መሪ አቶ ጌታቸው ረዳ ለትግራይ ሰራዊት አመራሮችና አባላት ባስተላለፉት መልእክት አመራሮቹ የተሻለ ወታደራዊ ዕውቀት አላቸው ተብሎ ስለሚታመን ለህዝቡ የሚጠቅም የበሰለ ውሳኔ መወሰን እንደነበረባቸው አስገንዝበዋል። የትግራይ ህዝብ አንድነት በማበላሸትና በውጭ አካላት ተመክቶ የሚደረግ ፉከራ ህዝቡን ወደ ከፋ አደጋ ከመክተት ውጪ የሚያመጣው ለውጥ የለም ያሉት አቶ ጌታቸው ረዳ በግዳጅ ወጣቱን በመመልመል ወደ 4 ኪሎ እንመለሳለን የሚለው ቅዠት በአስቸኳይ ማቆም እንደሚገባ ገልጸዋል። አቶ ጌታቸው አክለውም ለሰራዊቱ አባላት ሊያሳስቧቸው የሚገባው በጣት የሚቆጠሩ ወንጀለኞች ህልውና ሳይሆን የትግራይ ህዝብ ሰላምና ህልውና በመሆኑ በህይወታቸውና በአካላቸው ላይ የሚጫወቱ አካላትን ይበቃል ሊሏቸው እንደሚገባ ጥሪ አቅርበዋል። የህዝቡ የመኖርና አለመኖር ህልውና ጥያቄ በሰላማዊ መንገድ ብቻ ሊመለስ እንደሚችል በመጠቆም በሐውልቲ የመሸገው ቡድን የዲፕሎማሲ በሮች ዘግቶና ከውጭ አካላት በሚጠበቅ እርዳታ ተመክቶ ሁኔታዎችን ካበላሸ በኋላ ዓለም ስማይ ማለቱ የአስተዋይነት ማነስ የሚያሳይ ነው ሲሉ ኮንነዋል። በሌላ በኩል የቀድሞው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትና በአሁኑ ወቅት የጠቅላይ ሚኒስትር ዶክተር አብይ አህመድ አማካሪ ሆኑት አቶ ጌታቸው ረዳ የትግራይ ሰራዊት አመራሮችና አባላት በጥቂት የህወሓት ፖለቲከኞች ተገፋፍተው ክልሉን ዳግም ወደ እልቂት ከመክተት እንዲቆጠቡ አሳስበዋል። አቶ ጌታቸው በኤክስ ገጻቸው የደብረ ጽዮንን ንግግር አያይዘው ባሰራጩት እጅግ ነቀፋ የበዛበት መልእክት የህወሓት አመራሮች የትግራይን ህዝብ አንድነት በመመተን እንዲሁም በፋኖ በሱዳን ጀነራል አልቡርሃንና በኤርትራ መንግስት ወይም ሻቢያ ላይ ተማምነው ዳግም ጦርነት ለመክፈት የሚያደርጉት ፉከራ የሚያመጣው ለውጥ እንደሌለ ገልጸዋል። በዶክተር ደብረ ጽዮን ገብረ ሚካኤል በወይዘሮ ፈትለወርቅ ገብረ እግዚአብሔር እና በቀድሞው የደህንነት ሹማቶ ጌታቸው አሰፋ መሪነት በጉልበት 4 ኪሎ እንመለሳለን በማለት የሚያለሙት ቅዠት በአስቸኳይ እንዲቆሙ አስጠንቅቀዋል። ከፌዴራል መንግስቱ ጋር በቅርበት እየሰሩ የሚገኙት አቶ ጌታቸው ረዳ የትግራይ ሰራዊት ከማንም በላይ የህዝቡን ደህንነት እንደሚያስቀድም ጥሪ አቅርበዋል። አቅም እያለ የህዝቡን የህልውና ጥያቄዎች መመለስ የሚቻለው በሰላማዊ መንገድ ብቻ መሆኑን በማስገንዘብ ሰራዊቱ በህይወቱና በአካሉ ላይ እየተቆመረበት ያለውን ኃይል ይበቃል ሊለው እንደሚገባ አሳስበዋል። በመጨረሻም በሐውልቲ የመሸገው የብጥብጥ ቡድን ሲሉ የጠሯቸው እነዚህ አካላት በፉከራና በውጭ ኃይሎች ድጋፍ ላይ በመተማመን የዲፕሎማሲ በሮችን ከዘጉ በኋላ አሁን መሬት ላይ ያለው ነሲ ከብዳቸው ዓለም ይድረስልኝ እያሉ መጮኻቸው ማመዛዘን የጎደለው የፖለቲካ ኪሳራ መሆኑን በአጽንኦት ተችተዋል። በትግራይ ክልል በሚገኙ ዩኒቨርሲቲዎች የሚማሩ ተማሪዎችና የሚያስተምሩ መምህራን ወደ ሌላ ዩኒቨርሲቲ እንዲዘዋወሩ ጥያቄ ማቅረባቸው ተሰማ። በትግራይ በሚገኙ 4 የመንግስት ዩኒቨርሲቲዎች የሚማሩ የተወሰኑ ተማሪዎችና መምህራን በክልሉ ባለው የጸጥታ ስጋት ምክንያት ወደ ሌሎች የሀገሪቱ ዩኒቨርሲቲዎች እንዲዛወሩ ጥያቄ እያቀረቡ እንደሚገኙ ተሰምቷል። በመቀለ፣ አክሱም፣ አዲግራትና ራያ ዩኒቨርሲቲዎች ውስጥ የሚማሩ ተማሪዎችና የሚያስተምሩ መምህራን ጥያቄዎቹን እንደ መንግስት እያቀረቡ ይገኛሉ ተብሏል። ተማሪዎችና መምህራን በክልሉ በሚታየው የጸጥታ ስጋት ምክንያት የቅሬታ ጥያቄ እያስገቡ ሲሆን እስካሁን ከትምህርት ሚኒስቴር የተሰጠ የዝውውር ውሳኔም ሆነ የተገባ ቃል አለመኖሩን የኢትዮጵያ ከፍተኛ ትምህርት ተቋማት ተማሪዎች ህብረት ፕሬዝዳንት ሀየሎም ስዩም ገልጸዋል።
አዲስ አበባ ዩኒቨርሲቲ ከ500 በላይ ሰራተኞችን አሰናበተ። የአዲስ አበባ ዩኒቨርሲቲ ሙሉ የራስ ገዝነት መብቱን ለመተግበር ባደረገው የመዋቅር ማስተካከያ ምክንያት ከ500 በላይ አስተዳደራዊ ሰራተኞችና 50 መምህራንን ያለ ምደባ ቀርተዋል። ይሁን እንጂ የዩኒቨርሲቲው ፕሬዝዳንት ዶክተር ሳሙኤል ክፍሌ ማንም ሰራተኛ እንዳልተባረረ ገልጸው የተጎዱት በጥሮታ በካሳ ወይም በቅርቡ በሚጀምረው የንግድ እንቅስቃሴዎች እንደሚካተቱ አረጋግጠዋል። ምደባው ለአስተዳደር ሰራተኞች በፈተና ለመምህራን ደግሞ በትምህርት ዝግጅት አግባብነት ላይ ተመስርቶ የተከናወነ ነው ብለዋል። በሀገሪቱ ከሚገኙ 46 የመንግስት ዩኒቨርሲቲዎች መካከል የመጀመሪያው ሞዴል የሆነው የአዲስ አበባ ዩኒቨርሲቲ የሪፎርም እርምጃ ቀጣይ ተመሳሳይ እርምጃ ለመውሰድ ለሚዘጋጁት እንደ ጅማ፣ መቀለ፣ ባህር ዳርና ጎንደር ዩኒቨርሲቲዎች ትልቅ ማሳያ እንደሚሆን ተገልጿል። በአካባቢው ዳግም ጦርነት ሊቀሰቀስ ይችላል በሚል ስጋትና እየተካሄደ ካለው የግዳጅ ወታደራዊ ምልመላ ለማምለጥ ከ72000 በላይ ተፈናቃዮች ወደ ቆቦ ከተማ መግባታቸው ተገልጿል። ተፈናቃዮቹ ካላማጣ፣ ከኮረምና ከሶስት ወራ ያላማጣ ወረዳዎች በመሸሽ ቆቦ ከተማ የገቡ ሲሆን አሁንም ቢሆን በየቀኑ በርካታ ወጣቶችና ነዋሪዎች ወደ ከተማዋ በመጎረፍ ላይ ይገኛሉ። የመፈናቀሉ ዋነኛ ምክንያት በህወሓትና በፌዴራል መንግስት መካከል አዲስ ጦርነት ይነሳል የሚል ስጋትና በትግራይ ክልል እየተካሄደ ያለው የግዳጅ ወታደራዊ ምልመላ መሆናቸው ተጠቅሷል። በሌላ በኩል የተፈናቃዮች አስተባባሪ እንደገለጹት እስካሁን ወደ ቆቦ ከተማ ለገቡ ተፈናቃዮች የሚደረገው ድጋፍ የለም በሚል ደረጃ ላይ የሚገኝ ሲሆን የረድኤት ድርጅት ዓላማም ግልጽ እንዳልሆነ ተናግረዋል። ከዚህ ቀደም በተደጋጋሚ በጦርነት ምክንያት ተፈናቅለው የሚያውቁት ነዋሪዎች ጦርነት አይቀሬ ከሆነ ለነሱ ታላቅ ፈተና እንደሚሆንባቸው ከፍተኛ ስጋታቸውን ገልጸዋል። በትግራይ ክልል በማዕከላዊና ምስራቃዊ ዞኖች የሚገኙ የአበርገላና የኢሮብ ወረዳዎች እስካሁን የክረምት ዝናብ አለማግኘታቸው በ21 ቀበሌ ገበሬ ማህበራት የሚኖሩ ነዋሪዎችና እንስሳት ለከፍተኛ አደጋ መጋለጣቸው ተገልጿል። በአበርገላ ወረዳ የሚገኙ 13 ቀበሌ ገበሬ ማህበራት እስካሁን የክረምት ዝናብ ላይ ያላገኙ ሲሆን በኢሮብ ወረዳ የሚገኙ 8 ቀበሌ ገበሬ ማህበራት ደግሞ የክረምት ዝናብ ፈጽሞ አልጀመረም ተብሏል። በዝናብ እጥረት ምክንያት እንስሳት ለግጦሽና መኖ እጥረት ሲጋለጡ ነዋሪዎች ለመጠጥ ውሃ ከፍተኛ እጥረት እያጋጠማቸው መሆኑ ተገልጿል። በ21 ቀበሌ የሚኖሩ ነዋሪዎች ራሳቸውንና እንስሳቶቻቸውን ከከፋ አደጋ ለመታደግ የመንግስትና የሰብአዊ ድርጅት አስቸኳይ ድጋፍ ጠይቀዋል። በተለይ በኢሮብ ወረዳ የሚገኙ አንዳንድ ቀበሌዎች ላለፉት 6 ዓመታት በኤርትራ ወታደሮች ቁጥጥር ስር መቆየታቸው አሁን ከተከሰተው የዝናብ እጥረት ጋር ተዳምሮ የህዝቡ ስጋት እንዳሳሰበው የመረጃ ምንጮች ያስረዳሉ። ከውጪ እስራኤልን ከኢራን ሚሳኤል መከላከል ላቆም እችላለሁ ስትል አሜሪካ አስታወቀች። የአሜሪካ ጦር ኃይል በእስራኤልና አሜሪካ ጥበቃ መካከል ለመምረጥ ሊገደድ እንደሚችል ማስጠንቀቂያ ተሰጠ። በመካከለኛው ምስራቅ ያለው ውጥረት በከፍተኛ ሁኔታ በናረበት በዚህ ወሳኝ ወቅት ከአሜሪካው ጦር ኃይል ከፍተኛ አዛዦች ዘንድ የተሰማው ሚስጥራዊ ማስጠንቀቂያ መላውን ዓለም አነጋግሯል። የአሜሪካ አውሮፓ እዝ አዛዥ ጀነራል ኤክሰስ ግሪንኬቪች ለፔንታጎን በላኩት አስቸኳይ ደብዳቤ በአካባቢው ያለው የጦር መርከቦች ጥረት አሳሳቢ ደረጃ ላይ መድረሱን ይፋ አድርገዋል። ጀነራሉ ባስተላለፉት የላቀ ማስጠንቀቂያ በአስቸኳይ ተጨማሪ አጥፊ የጦር መርከብ ካልተመደበላቸው እስራኤልን ከኢራን ሚሳኤሎች ከመከላከል ይልቅ የአሜሪካን ግዛት ደህንነት ለማስቀደም ሊገደዱ እንደሚችሉ አስታውቀዋል። ወራት በተሻገረው ተደጋጋሚ ውጊያ ምክንያት የአሜሪካ የጦር መርከቦች ከፍተኛ የቴክኒክ ጥገና እየፈለጉ ሲሆን የሚሳኤል መከላከል ክምችታቸውን በከፍተኛ ሁኔታ መቀነሱ ተጠቅሷል። በአንድ በኩል የሩሲያ ኢንቬሽንና ሚሳኤል ስጋት የመጠበቅ በሌላ በኩል ደግሞ የእስራኤልን ሰማይ ከኢራን ሁቲዎች ጥበቃ የመታደግ ሁለት ግዙፍ ተልእኮችን በአንድ ጊዜ የተደቀኑበት የአሜሪካ ጦር ኃይል አሁን ላይ ከባድ ሀብትና የጦር መሳሪያ እጥረት እንደገጠመው የፔንታጎን ምንጮች አረጋግጠዋል። ውድ አድማጭ ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ቀን።